በጣም የደከመኝ ነው ለመናገር። የበጌን መታመም ነግሬያችሁ ነበረ ትናንትናና ሐኪም ጋር ወስጃት ነበር እና በጣም ብዙዎቻችሁ አላገጣችኋል፣ ግን ቢሆንም እሺ ችግር የለም እና ሐኪም ጋር ወስጃት ነበር። መርፌ ተወጋች ማለት እችልና እና መርፌ ተወጋች የባክቴሪያ ምናምን ነገር ተባለችና 2 መርፌ ከተወጋች በኋላ አሁን ጤነኛ ማለች እየበላሽ ነው ምናምን። ግን አንድ ወዳጄ ጋር እያወራል ሴቶች በጎች ናቸው ያሉት ወንድ የለም ምናምን ስለው ለምን ታዲያ እኛ እንገዛለን ማለት ማን መስላችሁ? ታስታውሱታላችሁ ብዬ አስባለሁ። ይሄ የፀጉር መታጠቢያ ምናምን እንድላክለት ምናምን ያለው ልጅ ታስታውሱታላችሁ። በእርግጥ ልኮልኛል እዚህ አልደርስ ብሎ ነው እየመጣ ስለሆነ ነው መንገድ ላይ እና ኪዮስክ አፖች ማለት ነው። ምን ገዙ መሰላችሁ? አዲስ እንግዳ ማለት ነው። ይሄንን ወንድ ገዛ ማለት ነው። አሁን ከዚህ በኋላ ሴቶቹ በጎች ያረግዛሉ ብዬ አስባለሁ እና ኪዮስኮች በስማችን ናት ገና ከሆኑ ይላችሁ ሴት ሲከተል በስማችን ብለው ገዝተዋል ማለት ነው እና ያላረጉዝ በጎች ያረግዛሉ ማለት ነው። ለማንኛውም አንደኛውን ግልገል ሳኑስ ከተቱት ገፍትረው እናላችኋለሁ። በጉ ገና ከመምጣቱ ስራው መስራት ጀምሯል ማለት ነውና ሴቶችን እያስጨነቃቸው ነው። በርታ ኪዮስክ ብለናል። ኪዮስኮችን የማታውቋቸው ከሆነ ኦንላይን ላይ ዕቃ ምናምን የሚሸጡ ናቸውና ግዟቸው፣ አሪፎች ናቸው እና ኪዮስኮች እናመሰግናለን። እግዚአብሔር ይስጥልን ወንድ በግ ስለገዛችሁልን እና አመስግኗቸው ኪዮስኮችን ማለት ነው። የእንስሳ ባለቤትነት እንደምታስቡት ቀላል ነገር አይደለም። እንስሳ ሲኖራችሁ አብሮ ተያይዞ የሚመጣ በጣም ብዙ ሀሳብና ፈተና አለ። አሁን ለምሳሌ ዛሬ አንዷ በግ ምግብ አልበላ ብላለች። አሁን ያዩዋት በእርግጥ ጠዋት ስበላ ነበር። አሁን ለምን እንደማትበላ አላውቅም። ሁሉም ያገኙትን ቅጠላ ቅጠል ምናምን እየለቃቀሙ ነው። እዛ ጋር የምታዩት በግ እስካሁን ድረስ አንድ ነገር አልነካችም ማለት ነው። ምንም ነገር አልበላችም። በቃ እንደምታዩት ነው፣ እንደቆመች ናት። ምን እንደተፈጠረ ምን እንደነካት ምናምን አላውቅም። ምናልባት አሁን ዛሬና ዳሯን አይተን ነገ ሕክምና እንድታገኝ ለማድረግ እሞክራለሁ ማለት ነው እና የእንስሳ ባለቤትነት ሁሌም በየቀኑ አዳዲስ ጣጣ ይዞ ይመጣባቸዋል ማለት ነው። አዳዲስ ሀሳብ፣ አዳዲስ ችግር ምናምን መፈጠሩ አይቀርምና ደስተኛ ነበረች፣ ጤነኛ ነበረች ምናምን ጠዋት ስትበላም ነበር ምናምን ምግብ ስትሰጣት፣ አሁን ድንገት ነው ማማ ታስከፍታቸው በቃ ትሄድና መቆም ብቻ ነው። ሌላ ነገር ምንም አታደርግም። ጎንበስ ብላ ማበላም አትጮህም፣ ምንም አትልም ምናምን ነው። ተጨንቃለች፣ ታስፈራለች ማለት ነውና ለማንኛውም እግዚአብሔር ቀላሉን ያርግላት በሉኝ። እንግዲህ ነገ ፕሮግረሱን እነግራችኋለሁ ማለት ነው። ዓለማችን ላይ በጣም ብዙ ጦርነቶች፣ በጣም ብዙ ችግሮች በወንዶች ነው የመጣውና ወንዶች ናቸው ተሳታፊዎቹና ጦርነቶች የሚመሩት ይባላል። በነገራችን ላይ የኔም በረት ሰላም ማጣት ይሄው ይሄን ኪዮስኮች የገዙት በግ ከመጣ በኋላ ነው። በእርግጥ ያኛው ፍየል መጥቶ ነው ችግር መፈጠር የጀመረው። እሱን አስረው ነበር። አሁን ላይ በረት ውስጥ ሰላም ጠፍቷል። ሁሉንም ነው የሚወጋቸው፣ ሁሉንም ነው የሚያሳዳቸው። በጎቹ ማረፍ የማይችሉበት ደረጃ እስኪደርሱ ድረስ ማለት ነው። በቃ ማሯሯጡ ነው ስራውና ኪዮስኮች ኑና በጋችሁን ሰሩት። በቃ እኔ አልቻልኩም። በዚሁ የሚቀጥል ከሆነ እኔ ለባሪያ አውጥቼ ነው የሚሸጠው። በጌታስ ሰላም ጠፋ በረት ውስጥ። ዛሬ እረኛ ለማግኘት ጫፍ ላይ ደርሻለሁ ስላችሁ እግዚአብሔር ከረዳን እና ከተስማማን በኋላ ማለት ነው ከነገ ጀምሮ እረኛ ይኖረኛል ማለት ነው። በየቀኑ እየመጣ በጎቹን አውጥቶ አብልቶ የሚያስገባ ምናምን ሰው አገኛለሁ ማለት ነውና ከረዳን እረኛ ይኖረናል ማለት ነው። እና ሌላ በተጨማሪ ደግሞ ይሄ በጋላ አይደል ወንዱ በግ ኪዮስኮች የገዙት እሱን ሰዎች ካዩ በኋላ ፕሮሞሽን ነው ወይ ለምንድን ነው ሎጓቸውን ያለጠፍከው ለምንድን ነው አድራሻቸውን የማትናገረው ምናምን በጣም ብዙ ሰው ብሎኛል። በነገራችን ላይ ፕሮሞሽን አይደለምና ግን ያው ኪዮስኮች አፕሊኬሽን አላቸው ብያቸዋለሁ። ከፈለጋችሁ አፕሊኬሽናቸውን ዳውንሎድ አድርጉ ብያቸዋለሁ። ይሄ የምስጋና ቪዲዮ ነው የምሰራላቸው እንጂ የማስታወቂያ ቪዲዮ አይደለም ማለት ነው። ጀመረው ገና ካሁኑ በኢየሱስ እና ለማንኛውም ማስታወቂያ መስሏችሁ የነበራችሁ ሰዎች ምናምን ማስታወቂያ አይደለም ይሄ ምንድነው ስሙ በወዳጆች መሀል ያለ ግንኙነት እንጂ የማስታወቂያ ግንኙነት አይደለም ማለት ነውና ዮናስ ማስታወቂያ ጀመርኩ ወይ ምናምን ያላችሁ ሰዎች ማስታወቂያ አልጀመርኩም። አረ ስለፈጠረ አምላክ በጌታ ማስታወቂያ ጀመርኩ ወይ ምናምን ያላችሁ ሰዎች ማስታወቂያ አልጀመርኩም። ለማንኛውም ግን ያው ኪዮስኮችን ደጋግማችሁ አመስግኑልኝ። ምክንያቱም ወንድ በግ የገዙልን በራሳቸው ተነሳሽነት እነሱ ስለሆኑ ማለት ነው። ባለፈው ኢዝል ምናምን የመጣልኝ ሰዓት ለዋሮ መጫወቻ ብሎ አንድ ወዳጄ መጫወቻ ይዞላት መጥቶ ነበር ማለት ነውና ጠልታው ልትሞት እሷ እንጨት ነው የለመደችውና መንከስ ምናምን ትወዳለች። መጫወቻ ደግሞ ፕላስቲክ ነውና በእርግጥ ትጫወትበታለች፣ ግን አፏ ላይ ይጣበቃል ማለት ነው፣ ጥርሷ ላይ ይጣበቃል። እና ዋሮ እንዴት እና ተሻላት ወይ ምናምን ስትሉኝ የነበራችሁ ሰዎች ያው ተሽሏታል። በዚህ መልኩ የተጫወተች ነው እና በቅርቡ ደግሞ የልጆች እናት ትሆናለች ብዬ አስባለሁ። ከ3 ወር በኋላ ምናምን የልጆች እናት ትሆናለች ብዬ አስባለሁ። ተጨማሪ ውሾች ይኖርናል፣ ደግሞ ምን ሰጣችሁ ውሾች ይኖርናል ማለት ነው ከ1-3 ወር በኋላና
ብቻ ደግማችሁ ትጠይቁኝ ነበር ዋሮ እንዴት ናት? እግሯን አሟት ስለነበር ማለት ነውና አሁን እግዚአብሔር የተመሰገነ ይሁን። እግሯ ላይ ጥቁር ነው የምታዩት። እግሯ ላይ ጥቁር ነው ያያችሁት ነገር ህመሟ ነው። ያው የዳነ ነው። ስለ ዶሮቹ ጉዳይና ስለ እንቁላል ጉዳይ ደጋግማችሁ ጠይቃችሁኛልና እንቁላል እንዴት አድርጌ እንደምሰበስብ ላሳያችሁ። አሁን በቀን 3 እንቁላል ነው የሚጣሉ። 6 ዶሮ ነው ያለው፣ 2ቱ ጭር ብሏል። 4ቱ ናቸው የሚጥሉ። ከ4ቱ 3ቱ ይጥላሉ ማለት ነው በቀን እና እስቲ እንቁላል ተጥሏል አልተጣለም የሚለውን ሂደን እናያለን ማለት ነው። አንድ ላይ እንሄድና እንፈልግ። አጠርቀድ እንጂ በዚህ ጠባብ የሳር ክምር ውስጥ እንሄዳለን። ከዛ አያችሁ አሁን እዚህ ጋር አንድ እንቁላል አለ። እሺ እዚህኛው ውስጥ የለም። ዶሮቹ ካላጡት ቦታ አሰጥቻቸው። አንደኛው ዶሮ ግን እዚህ እየመጣች እየጣለች ነውና በየጊዜው በቃ ማደን አለብኝ ማለት ነው። አውሬ መጥቶ ከመብላቱ በፊት እኔ ቀድሜ ማንሳት አለብኝ። ያለችን እንቁላል 23 እንቁላል ብቻ ናት። አሳ ሰሞኑን ስለጠፋ ለውሾቹ እንቁላል እየቀቀልኩ መስጠት ስላለብኝ የግዴታ የቀረን እንቁላል 23 24 ብቻ ቢሆን ነው ማለት ነው። አሁን ገበያ ላይ ዶሮ የለም። ወደፊት ገበያ ላይ ዶሮ ሲመጣ ለበዓል አካባቢ ይመጣል ብዬ አስባለሁ። ሲመጣ የዶሮ ቁጥሮቹን እንጨምርና ቢያንስ በቀን 10 እንቁላል ምናምን ለማንሳት እንሞክራለን ማለት ነው። አሁን እያነሳን ያለ ነው 3 እንቁላል ስለሆነ እንደምታዩት የዋህ እንዳይመስላችሁ ይሄ ፍየል ማለት ነው። በጣም እዚህ ምድር ላይ ካሉ ተንኮለኛ ፍጥረቶች ውስጥ አንዱ እሱ ሳይሆን አይቀርም። ያቺ ምስኪን ናት ያቺ ፍየል። በጎች እንደምታዩት በጣም ጨዋዎች ናቸው። ይሄ ግን ተንኮለኛ ነው። አሁን ተንኮሉን ሲጀምር ታዩታላችሁ ከደቂቆች በኋላ ማለት ነው። ሁሌ ሲለቀቁ አሁን ለምደውታል የት መሄድ እንዳለባቸው በግና ፍየሎቹ ያው ወደ ላይ ይወጣሉ፣ ይለቃቅማሉ ማለት ነው። ቅጠላ ቅጠል የሚወዳደቀውን ነገር ግን በመሃል ምን ያደርጋል መሰላችሁ? ይሄ ተንኮለኛ ይዟቸው ይመጣል፣ ሁሉንም እየነዳ ማለት ነው። ሁሉንም ጨርሶ ለምን እንደሚሰሙት አላውቅም። እኔ አሁን እዚህ ስራ መስራት ከጀመርኩኝ ምግብ በዚህ ሰዓት ነው ማዘጋጅላቸው። እነሱን ከለቀኩ በኋላ ነው የሽምብራ ደፈጩን ምዘፈዝፈው ምናምን ማለት ነውና ታዩታላችሁ። አሁን ጠርቶ ሰብስቦ ይዟቸው ይመጣል ማለት ነው። ዮናስ ሽምብራ እየዘፈዘፈ ነው ብሎ ማለት ነው። ምን ተንኮለኛ እንደሆነ እንጂ ያው ይዟቸው ይመጣል አላልኳችሁም? ያው የነዳቸው ይዞ መጣ ማለት ነው። ምን አይነት የተረገመ እንደሆነ በጌታስ። እናንተ አሁን በሱ የምትመሩት ምን ሆናችሁ? እሺ የለም መሄድ ነው እንደዚህ የምትመሩት። እሱ ተንኮል ነው። ምን አይነት ፍየል እንደሆነ በቃ እንደዚህ ነው ተንኮሉ። ድንገት ጠርቶ የነዳ ይዟቸው ይመጣል ማለት ነው። ያቺ ደግሞ አለች ኮላ እየሮጠች መጣ። በእርግጠኝነት በፍየልኛ ምግብ ብሎ ነው እያታለለ ይዟቸው የሚመጣው። እዚህ ከመጣው ለመጀመሪያ ጊዜ የቀብር ስነ ስርዓት ላይ ታደምኩ ማለት ነውና እዚህ ያለው የቀብር ስነ ስርዓት እንደ አዲስ አበባ አይደለም። አስክሬንና አጣድፎ አውጥቶ ምናምን መቅበር ምናምን የለም። ብዙ ሆታ አለ፣ ጭፈራ የሚመስል ነገር። ከዛ ፉከራ አለ፣ ሸለላ አለ። በቃ የቀብር ሰዓት መንገድ እየተሄደ አስክሬኑ እየሄደ ማለት ነውና በየመሃሉ እየታረፈ ማህበረሰቡ ሰነፍን ይኮንናል፣ ጎበዝን ደግሞ ያበረታታልና በጣም ብዙ ግጥሞችና በጣም ብዙ ሽለሎች ብሰማም አንደኛውን ግን በቃሌ ለሚይዝ ሞክሬያለሁ። ጠዋት እንዳይሰራ ፀሐይ ነው ይላል፣ ፀሐይ ስትገባ መሸብኝ ይላል፣ ምርቱ ሲያንስበት ዞሩብኝ ይላል እያሉ ሰነፍን ይወቅሳሉ ማለት ነውና ጎበዝን ደግሞ በጣም በተለያየ መልኩ ያበረታታሉ። ስለ ምርቱ፣ ስለሚሰራው፣ ስለ ታታሪነቱ ምናምን እያነሱ ማለት ነውና እግዚአብሔር ከረዳኝ ወደፊት ግጥም ከሚያወጡት ውስጥ አንዱ መሆን ነው የምፈልገው እንጂ ግጥም ከሚሰሙት ውስጥ መሆን አልፈልግምና መጣው። ዛሬ ለመጀመሪያ ጊዜ የሀዘን ስነ ስርዓት ተካፍያለሁ ማለት ነው። በቀጣይ እኔ ራሱ እድር መግባት ይኖርብኛል፣ ለክፉ ለደጉም ማለት ነው። ለምን እንደሆነ ባላቅም ካዝሚር ብዙ ጊዜ እላዩ ላይ አይበስልም እና አሁን ካዝሚር እየቆረኩኝ ነው፣ ቆርጬ ላበስለው ማለት ነውና ተለቅ ያሉትን ቆርጬ ላብስለው። ብጠብቀው አልበስላል። አሁን ራሴ ቆርጬ አውርጄ ፌስታል ውስጥ አድርጌ ላብስለው። ዛፉ ላይ በስሎ አይታችሁ ታውቃላችሁ? ካዝሚር እኔ አጋጥሞኝ አያውቅም እስከዛሬ ድረስ። አዲስ አበባ እያለን ነበረ ግቢ ውስጥ ቆርጠን በፌስታል ምናምን ስናደርገው ነበር የሚበስለው። ዛፉ ላይ መንጠላጠል ሊኖርብኝ ነው ማለት ነው። ለሙከራ ያህል ዛሬ የቆረጥኳቸውን ፌስታል ውስጥ እናርጋቸውና ሲበስሉ ይጣፍጣሉ አይጣፍጡም የሚሉትን ካየሁ በኋላ ሌሎቹን እየቆረጥኩኝ ፌስታል ውስጥ አደርጋለሁ ማለት ነው። በጣም ብዙዎቻችሁ ደጋግማችሁ ዮናስ ስነ ጥበቡን ተውኮ፣ ዮናስ ቅርጻ ቅርጽ ተውኮ፣ ዮናስ ስዕል ተውኮ ምናምን እያላችሁ ነበር። ዛሬ አዲስ ነገር አለ ላሳያችሁ። ዛሬ እዚህ ጋር የሚታዩት ጭቃ እና ሸክላ ሰሪዎችን ፈልጌ ጭቃ አዝዤ ነበር ማለት ነው። ለዛሬ እንዲመጣልኝ ጭቃ ይዘው ሊመጡ ማለት ነው። ግን ይዘውልኝ የመጡት ጭቃ
አያውቅም ብለው ይሁን ወይ ደግሞ እዚህ ሀገር እንደዚህ ስሩ አላውቅም። ኦልሞስት አሸዋ ነው ይሄ ማለት ነው። አሸዋ ይሄ ማለት ገና አልተወቀጠም ማለት ነው እና ራፍ ነው በቃ አሸዋ ሊትራሊ አሁን የምታዩት ከሆነ ይሄ እንደዚህ አሸዋ ነው። ይሄ የሚታያችሁ ይሄ አሁን ቅርጽ አያሰራም ማለት ነው። ስለዚህ ምን ማድረግ አለብኝ? ይሄንን ጭቃ እንዲሰራ መውቀጥ አለብኝ ማለት ነው ቁጭ ብዬ እና በዛ ላይ ደግሞ ጥቁር ነው። ይገርሙኛል። ዋልካ አፈር የሚባለው ነው። በእርግጥ በየትኛው ማፈር እንትን ቦረቦር ምናምን እስከተጨመረበት ድረስ መሰራት ይቻላል። ሸክላ ግን ይሄኛው ይለያልና ተጠቀም የነበረው የሸክላ ጭቃ ነው እና የሸክላ ጭቃን ወደ ቅርጽነት ለመቀየር በጣም አስቸጋሪ ነው። ባህሪው መላመድ ምናምን ይጠይቃቸዋል። ይሄኛው አዲስ ባህሪ ሊኖረው ይችላል ብዬ እፈራለሁ። ይሄ ጭቃ ማለት ነው። ስለዚህ ይሄን ጭቃ ማዘጋጀት ይኖርብኛል ለአገልግሎት እስኪውል ድረስ ማለት ነው። መውቀጥ ምናምን፣ ማጥለል፣ ማጠብ ምናምን በጣም ብዙ ፕሮሰስ አለው ጭቃውን ወደ እንዲሰራ ለማድረግ ማለት ነው። ስለዚህ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ ስቴፕ ተራምደናል ማለት ነው ወደ ስነ ቅርጹ። ስለዚህ በቀጣይ ቀን እግዚአብሔር ከረዳን ይህን ጭቃ አስተካክለን ምናምን ስነ ቅርጻችንን እንጀምራለን ማለት ነው።